ባሌ ማን እንደሆነ ነግራችሁ ባሌ ሲመጣ አስተዋውቂያችሁ በሰርግ ቀን መቅረት ፍረዱልኝ ሰዎች። ሰላም ሰላም ውድ ቤተሰቦች ትዳር ባጋጣሚ እስከ ዛሬ የምታውቁት ፍቅር ባጋጣሚ ነበረ። ዛሬ ደግሞ ትዳር ባጋጣሚ አድርጌዋለሁ። መቼም ግራ ገብቷችኋል ቤተሰቦቼ። ከኛ የተደበቀ ምን አለ? እንዴት ነው ከኛ ተደብቀ ያገባችሁ ብላችሁ ጭንቅላታችሁ ውስጥ ብዙ ሀሳብ እየተመላለሰ ነው። አገባው በቃ ሳልነግራችሁ ምናምን ሌላ ቪዲዮ ሳልሰራ ድንገት ሰርፕራይዝ ላድርጋችሁ ብዬ አገባው። ደስ አላችሁ? በነገራችን ላይ ሙሽራ ያለቅሳል ምናምን የሚባለው ለምንድን ነው ታዲያ? እኔ በጣም ደስ ብሎኛል። በጣም እንኳን ላለቅስ ደስ የሚል ስሜት ነው እየተሰማኝ ያለው ማለት ነው። ወይኔ ጉዴ ፈላ። የመጀመሪያው ጥያቄያችሁ የሚሆነው መቼም እንዴት በጾም ነው። ሁለተኛው ጥያቄያችሁ ደግሞ ማን ነው? ለምንድን ነው መጀመሪያ ያልነገርሽን? እንዴት ቪዲዮ አልሰራሽም? እንዴት እንደዚህ በዚህ ፍጥነት ሊሆን ቻለ የሚለው ነገር ነው። እንግዲህ ለሁላችሁም ሰርፕራይዝ ነው ይሄ ነገር ማለት ነው። ለኔ ራሱ ሰርፕራይዝ ነው። በአጋጣሚ ነው ይሄ ጋብቻ የመጣው። እንግዲህ በአጋጣሚ በድል አጋጣሚ የመጣን ጋብቻ ደግሞ ጠበቅ አድርጎ መያዝ ነው በሚለው ነው። እንግዲህ ቤተሰቦቼ እንዴት ነኝ ግን አምሮብኝ በቃ ገባው። እንግዲህ ሰርግ እንደዚህ ደስ እንደሚል አላቅም ነበረ። ማለት ቬሎ መልበስ ይሄን ያህል ደስታ አለው ብዬ አስቤው አላቅም ነበረ። ቬሎ ለብሰው ሳይ ብዙም ቦታ አልሰጥም ነበረ ለሰርግ፣ ለጋብቻ። ለትዳር ቦታ አለኝ፣ ትዳር በጣም አከብራለሁ። ግን ደግሞ ለቬሎ ያን ያህል ቦታ አልነበረኝም። ይሄ ደግሶ እንደምን ብሎ ምናምን የመጋባቱ ነገር ያን ያህል እንደ ሌሎች ሴቶች የሚያጓጓኝ አይነት አልነበርኩም። ግን ደግሞ ዛሬ ምን ተረዳው መሰላችሁ? ቬሎውን ስለብሰው በጣም ደስ የሚል ስሜት ተሰማኝ። እንዴ እንደዚህ ነው እንዴ እስክል ድረስ ማለት ነው። እና ለካን ደስ የሚል ነገር አለው ቬሎ መልበስ ማለት ነው። እና በጣም ደስ ብሎኛል። መጨረሻውን ለማወቅ እንደጓጓችሁ እርግጠኛ ነኝ። መጨረሻው ያው ጋብቻ ነው። ያው አገባው፣ በቃ አገባው። ያው ቬሎ ከተለበሰ አገባን አይደል? አገባው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ ቆነጃጅቶች ሊያገቡና ሊወልዱ ይገባል። እኔ የምለው እናንተ ግን ማለት ነው ልክ ባሌ ሊወስደኝ ሲመጣ አናስገባም ሰርገኛ ምናምን እንዳትሉ፣ ይወሰደኝ እንጂ እንዴ መቶ ይወሰደኝ። ተውት ግን አናስገባም ነው። ውድ ቤተሰቦቼ እንግዲህ እርግጠኛ ነኝ ምንድነው የምታጓጊን እያላችሁ እንደሆነ ማለት ነው። እኔም ደግሞ እናንተን ያን ያህል ማስጨነቅ አልፈልግም በእውነቱ ማለት ነው። እውነቱን ነግሬያችሁ ባሌ ማን እንደሆነ ነግሬያችሁ ባሌ ሲመጣ አስተዋውቂያችሁ ብታርፉ ይሻለኛል፣ እንደዚህ ከምትሰቃዩብኝ። ማን ነው ምንድነው የሚለውን ጓጉታችሁ ማለት ነው። ለነገራችሁ ትንሽ ደቂቃዎች። የመጀመሪያዊቱ የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 1 እስከ 7 ድረስ ስለ ጋብቻ እንዲህ ብሎ በዝርዝር አስቀምጦታል። ሰው ሁሉ በሚስቱ ይወሰን፣ ሴትም ሁሉ በባሏ ትወሰን። ለሚስትም ባሏ የሚገባትን ያድርግላት፣ እንዲሁም ሚስትም ለባሏ የሚገባውን ታድርግለት። ሚስት በራሷ አካል ስልጣን የላትም፣ ስልጣኑም የባሏ ነው እንጂ። እንዲሁም ባል በራሱ አካል ስልጣን የለውም፣ ስልጣኑም የሚስቱ ነው እንጂ በማለት እንግዲህ መዋደዳችንን፣ መፈቃቀዳችንን፣ አብሮነታችንን፣ አጋርነታችንን መጽሐፍ ቅዱስ እንዲህ ባለ መልኩ ያው ጊዜ ስለማይበቃ እንጂ በጣም በዝርዝር በጥልቀት አስቀምጦታል ማለት ነው። እና ይሄንን እናሟላለን። ግን ከጋብቻ በኋላ የምንኖረው ህይወት ይሄንን ያማከለ ነው። እንደዚህ ለመኖር እንደ ፍቃዱ ለመኖር እኛም ደስታችንን በትክክል ለማግኘት ነው የምንጋባው። እሱ ነው እውነት አላማችን። እንደዛ ከሆነ በጣም ደስ ይላል። ያው የብዙዎቻችን ጥያቄ ከትዳር በኋላ ስላለው ደስታ ነውና ሁላችንም እሱን ደስታ ፍለጋ እንሮጣለን።
ወደ ትዳርም እንገባለን። ግን ከዛ በኋላ የመሳካቱ ሁኔታ ያው እግዚአብሔርም ሲጨመርበት ነው። ለማንኛውም ደስ ብሎኛል በጣም ቀድል ቀኔ ብለያይ ባገኝ ባጣም ምድር ላይ ደመኩኝ ስል ባለታይ ፊት ብትነሳኝ ዓለም ካለኸኝ ግድ የለም የመኳረፍ ስሜቱ ባይጠፋም ባብሮነቱ የሚያግባባን ብዛቱ ብርቅ የነፍሴ ፎይታ ነይ የኔ ከፍታ የኔ 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 ደስታ አሎሎሎሎሎሎሎ ሲያምር ውሎ ካንተ ተመስሎ አሎሎሎሎሎሎሎ ሲያምር ውሎ ካንተ ተመስሎ ለማንኛውም የቬሮኒካ እንደዛ መፈንጠዝ ዛሬ ገብቶኛል። ለካ በጣም ደስ የሚል ስሜት ነው ያለው ቬሎ መልበስ። እዩኝ እስኪ በእግዚአብሔር አበባ አበባ አበባዬ አበባ አበባ አበባዬ ይኸው ደስታዬን ደስ ብሎ ሳዬ አበባ አበባዬ አበባ አበባ አበባዬ አበባ አበባ። እናም እንግዲህ ሌላው ምንድን ነው ከጋብቻ በኋላ ማድረግ ያለብን ጥንቃቄዎች፣ ባል ሚስቱን ከሌላ ሰው ጋር ቢያያት ማለት ከሌላ ወንድ ጋር ቢያያት እስከ መግደል ደረጃ ይደርሳል ይባላል። ሴት ደግሞ ባሏን ከሌላ ሴት ጋር ብታየው ራሷን እስከ ማጥፋት ደረጃ ትደርሳለች ይባላል። ስለዚህ ይሄ እንዳይሆን ይሄ እንዳይመጣ ቀድማ ቤተክርስቲያናችን ሕግን አስተካክላለናለች። አንድ ወንድ አንድ ሴት ብላ ማለት ነው። ስለዚህ አንድ ወንድ ለአንድ ሴት ተብሎ ከተባለ እኛ እሱን ትእዛዝ ጠብቀን የምንኖር ከሆነ የሚደርሱብን ነገሮች የሉም። በደስታ መኖር እንችላለን ማለት ነው። ምን ያህሎቻችንን እሱን ነገር ተግባራዊ ለማድረግ የምንጋባው? ከመጋባታችን በፊት ግን ስለምናደርጋቸው ነገሮች እናውቃለን ወይ ሚለውን ነው እንግዲህ። ለማንኛውም ሰው እናትና አባቱን ይተዋል፣ ወደ ሚስቱም ይሄዳል ይላል። ከመጽሐፍ ቅዱስ እያነሳው ማወራችሁ ምጠቅስላችሁ ትዳር ላይ ያለው አቋም በጣም ነው ደስ የሚለኝና ለዛ ነው እሱን አሟልተን በህጉ በትእዛዙ የምንኖር ከሆነ ጥሩ የሆነ ደስተኛ የሆነ የትዳር ህይወት ይኖረናል ማለት ነው። ጥቅሙ ለኛ ነው። ቃሉን ማክበራችን ጥቅሙ ለኛ ነው። ልብህ ነበር ስምህን ጠርቼ ከፈጣሪ በታች ባንተ ተመክቼ እንዴት ሳሰብከው እንደምን አስቻለ በሰርግ ቀን መቅረት ላንተስ ምን ጠቀመ? አሳቀቀኝ በቀልም ከሆነ የለበስኩት ሳራ በንባ ተቀየረ። ፍረዱልኝ ሰዎች እንዲህ ይደረጋል ያውም በሰርግ ቀን ሙሽራይ ቀን። ልብህ ነበር ስምህን ጠርቼ ከፈጣሪ በላይ ባንተ ተመክቼ እንዴት ሳሰብከው እንደምን አስቻለ በሰርግ ቀን መቅረት ላንተስ ምን ጠቀመ? አሳቀቀኝ በቀልም ከሆነ። እናም ውድ ቤተሰቦቼ እንግዲህ የኔ ባል እንኳን ቀርቷል። ግን እናንተ ፎቶ መነሳት ከፈለጋችሁ ያለ ሚዜ ልብስ ይህን የመሰለ ቆንጆ ቬሎ አለ። ስልክ ከታች አስቀምጥላችኋለሁ። እንዲህ ይደረጋል ያውም በሰርግ ቀን ሙሽራ ይቀራል። ለማንኛውም ውድ ቤተሰቦቼ እንደምታዩኝ እንግዲህ እንደዚህ ብትን ብዬ በቬሎ አምሮብኝ ነበረ። ሙሽራዬ ግን ቀርቷል።
እናም እንግዲህ ከአለሚዜ ልብስ እንደነገርኳችሁ ይሄን የመሰለ ቆንጆ ቬሎ ተከራይታችሁ ለፎቶ ለመስክ የምትፈልጉ ካላችሁ ስልክ ቁጥር ከታች አስቀምጣለሁ። ቬሎ ይከራያል ማለት ነው። እንደምታዩት ቆንጆ ቬሎ ነው፣ በጣም ነው የሚያምረው። እና ቤተሰቦቼ ይሄን ይመስል ነበር። ያምርብሻል፣ በጣም አምሮብሽ ነበር በምትሉም ካላችሁ ኮሜንት ላይ ሀሳብ አስተያየታችሁን እንጠብቃለሁ። ወዳችኋለሁ። ባይ። የተደነቀላት መልኳ በጣም ምታምር ባመልገዳይ ፈክቶ የደመቀው የደም ግባቷን አየውልኝ ይችን ፀሐይ ዛሬ አምሮብሻል ዛሬ አምሮብሻል ዛሬ አምሮብሻል በቃ አምሮብሻል ዛሬ እሺ ብሎሻል